እዝነት 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 የመተጋገዝ እልፍኝ የደግነት 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 የሕይወት ሲቃ ፈተና በጨቅላ ዕድሜ ላይ ሲጠና ከስቃይ ሁሉ ይከብዳል አቅም ይነሳል። መስራችና ስራ አስኪያጅ ነኝ። ዛሬ የተገኛችሁት እንግዲህ እዝነት ነው። እዝነት ይሄንን ይመስላል። የያዛቸው ልጆች እነዚህ ናቸው። እነዚህ ልጆች አላህ Subhanahu Wa Ta'ala የሰጣቸው አካል ሙሉ አካል አለ፣ ነገር ግን እንዲሰራ አልተፈቀደለትም። እነዚህ ልጆች ላይ የምታገኙት ወይ ማየትን ነው ወይ መስማትን ነው። ሁሉም አካላቸው ላይ ኑሮ ግን አይታዘዛቸውም። አይናቸው አያይም። ብዙ ልጆች ማይም አለ። ምላሳቸው ግን የሁሉም አትናገርም። እጃቸው ዕቃ አይጨብጥም። እግራቸው አይራመድም። ምግብ አላምጠው አይወጡም። የተፈጨ ምግብ ነው የሚበሉት። ዳይፐር ተጠቃሚዎች ናቸው። መቀመጥ አይችሉም። ሁሉም ተገድፈው ታቅፈው ነው የምታዩት፣ ልክ እንደዚህ የሚቀመጡት እና ይሄን የመሰለ ጉዳት ያለበት ልጅ የያዘች እናት ተምራ እንዳልተማረች እውቀት እያላት እንደሌላት በልጆቿ ምክንያት ቤት ታስራ የዋለች እናት ናት። ስለዚህ እነዚህ ልጆች ደግሞ እንደዚህ ሆነው ከሚቀመጡ ወደ ውጭ ብንወጣ ተቋም ብንሆን ብዙ ነገሮች እናገኛለን በሚል ሐሳቤ እኔ ከራሴ ልጅ ነው የተነሳሁት። መሐመድ ከድር ይታል ይሄ እኔ ልጅ ነው መሐመድ ከድር። በሱ የተነሳ ነው እንግዲህ ድርጅት የተመሰረተው። መሐመድ ከድር ላይ የምናገኘው ጆሮ ብቻ ነው። የ10 ዓመት ነው መሐመድ ከድር። አሁን አበባ የሰጠቻችሁ ደግሞ የሱመንትያ ነች፣ የ4ኛ ክፍል ተማሪ ናት እሱ እና መሐመድ ከድርን የማቆይበት ሴንተር ሳጣ ነው ለመክፈት የተገደድኩት። ሴንተሮች ጠፍተው አይደለም አሉ ሴንተሮች፣ ግን የኛን ልጆች ያማከለ የኛን ችግር የሚፈታልን በእኛ ችግር ጋር የተመሳሳይ የሆነ ነገር የሚረዳ አላገኘንም። ምክንያቱም የኛ ልጆች ምግብ ቀርቦላቸው እየሸተታቸው መጉረስ አይደለም አጉርስም ማለት አይችሉም። በምልክት እንኳን ማሳየት አይችሉም። ተመተው የተመቱበትን ቦታ ማከም እንኳን አንችልም፣ ማሳየት አይችሉም። ስለዚህ እኔ ሌላ ተቋም ላይ ማስገባት መቅዶኒያ ምን እናገኛቸዋለን፣ ሌላም ቦታ ምን እናገኛቸዋለን፣ ለተለያየ ቦታ ላይ ነው የምናገኛቸው። ግን የራሳቸው የሆነ ሴንተር የላቸውም። የራሳቸው የሆነ ሴንተር ደግሞ ሊኖራቸው ግድ ይላል። ምክንያቱም እነዚህ ልጆች መግለጽ ካልቻሉ ሌላው ሰው አውቆም ሆነ ሰው ጉዳት ቢያደርስባቸው ሌላ ቁስለት ያመጣንባቸው ስለሆነ ለመንከባከብ እንዲያመቸኝ እንደ እናት እኔ አልተመቸኝም እንጂ እኔ አንድም ቀን መሐመድ 3 ዓመት እስከሚሆነው ድረስ ቤት ይውላል የሚል ሐሳብ ያልነበረኝም። ምክንያቱም መሐመድ እኔ ጋር ብቻ አይደለም የመጣው ብዙ እናቶች ጋር አለ። ስለዚህ እነዛ ሁሉ እናቶች ቤት ታፍነው ተቀምጠዋል የሚል ሐሳብ ያልነበረኝም። እውነታው ግን 3 ዓመት ሞልቶት መንትያውን አይሻን ትምህርት ቤት አስገብቼ ስመጣ መሐመድ ፍራሽ ላይ ነው። አልቻለም። ውስጥ የወጣው የዛኑ ቀን ብዙ ተቋሞችን ጎበኛሁኝ። ስጎበኝ ሁሉም አካል ጉዳተኛ ያዘ ተቋም ነው የማገኘው። ያለኔ አልተመቸኝም። ውስጤ በጣም ተረበሸና ልጄ አመመኝ አይለኝ፣ በረደኝ አይለኝ፣ ተመተሁ አይለኝ። እንዴት አድርጌ ነው ከነሱ ጋር ቀላቀየ እኔ ስራ ሰርቼ የምገባው? ስራዬ ይቅርቤ ብዬ ቤት ተቀመጥኩኝ። ቤት መቀመጡ ደግሞ መፍትሄ ስላልሆነ እኔ ነጋዴ ነኝ፣ ስራዬን ትቼ ነው ወደዚህ የገባሁት። መቀመጡ መፍትሄ ስላልሆነ እኔን የመሰሉ እናቶችን ባሳርፍ ብዬ 5 ልጆች ላይ ሞክር ብዬ ነው የጀመርኩት። ያንን ያሰብኩበትን ምክንያት አንደኛ ፋይናንሻል አቅማችን ውስን ነው። ሁለተኛ ነገር እንደገና ያን ያክል ቁጥር የሚገኛል ብለን አላሰብንም ነበር። እውነታው ግን ድርጅቱን ለመመስረት ደጃች ገና የመተከል አካባቢ ነው ትንሽ ቤት ተከራይተን የጀመርነው። እነዛን ራሱ 5 ልጆች ለማውጣት ወደ ወረዳ ሲሄድ ወላሂ ብታምነኝም ባታምነኝም ከሁለት ቀበሌ 18 ነው ያገኘሁት። 18 ልጅ ሳገኝ በጣም የደነገጥኩት ነው የራሴ። በቃ ምን ውስጥ ነው ያለ ነው? እንዴት ነው የማንታወቀው? ለምንድን ነው የታፈን ነው? ለምንድን ነው የተደበቅ ነው? ወደ ማን ጣታችን ነው የምንቀስረው? እኔ ወደ ማንንም አልቀስርም፣ ወደ እናት ነው የምቀስረው። እኔ ለልጄ አፍ ካልሆንኩት፣ እኔ ለልጄ እግርና እጅ ካልሆንኩት ማንም ለኔ ልጅ አይሆንልኝም። ስለዚህ እኔ ወጥቼ ልጄ እኔ ከማንም ከሰው የተለየ ወንጀል የሰራው ስራ የለኝም። እንደማንኛውም ሰው ነው የምኖረው። አላህ Subhanahu Wa Ta'ala እንትን መርጦኝ ሊሆን ይችላል የሰጠኝ አላቅም። ግን ይሄ ልጅ እኔ ጋር እስከመጣ ድረስ እኔ ማግኘት ያለብኝ ነገር ማግኘት አለበት ብዬ ነው የጀመርኩት። በዛው አጋጣሚ ደግሞ እነዚህ እናቶችን እንግዲህ ለመሰብሰብ በቅተናል። አልহামዱሊላህ ረቢል ዓለሚን 5ኛ ዓመታችን ነው አሁን ይሄን ድርጅት ከመሰረትን። የምታዩቸው ከ100 በላይ ልጆች አሉን። እኛ ጋር ስታው ግን አንድ ልጅ አንድ ብላችሁ ትቆጥሩት ይሆናል። እኛ ጋር ግን አንድ ልጅ አንድ አይደለም። አንድ ልጅ እንደ 5 እንደ 6 ነው የምንቆጥረው። ምክንያቱም አንድ አካል ጉዳተኛ አንድ አካሉን ሲያጣ ነው አይደል አንድ አካል ጉዳተኛ የምንለው። እኛ ጋር እኮ 5 6 አካላቸውን ያጡ ናቸው ያሉት። እዚህ ጋር ብቻቸውን ገላቸውን አናጥባቸውም፣ ጥለናቸው አንወጣም። ብዙ ነገሮቻችን አስረውናል።
ስለዚህ እነዚህ ልጆች አሁን እንደሌላው ተቋም ስትሄዱ ስትጎበኙ ስታስፈጥሩ አዳራሽ ሙሉ ልታገኙ ትችላላችሁ። ማበላት ነው ስራቸው። እኛ ጋር ግን ወላሂ የያዝነው ቀላል ነገር አይደለም። አንድ ልጅ የሚፈጀው በወር እስከ 30 ሺህ ብር የወርሃዊ ወጪ። እሱንም ቤት ኪራይ ሸር አድርገ ነው፣ ሞግዚት ሸር አድርገ ነው፣ ዳይፐሮች ሸር አድርገ ነው። የብቻ ወጪ ከተባለ ቴራፒው ብቻ በጣም እንትን ነው። እኛ ጋር በጠዋት 12 ሰዓት ወጥቶ ሹፌር ከየቤታቸው ለቅሞ ያመጣል። ቁርሳቸውን እናበላለን፣ ገላቸውን እናጥባለን፣ ፀሐይ እናሞቃለን፣ ቴራፒ እናሰራለን። ከምንም በላይ ምሳ ቁርስ ራት እንደሚያስፈልጋቸው ቴራፒ ያስፈልጋቸዋል። ቴራፒ ካላገኙ እነዚህ ልጆች አጥንት መሳሳት ያጋጥማቸዋል፣ አጥንት መጣመም ያጋጥማቸዋል። ያ ነገር እንዲስተካከል የግዴታ በየቀኑ ቴራፒ ያስፈልጋቸዋል። ስፔሻሊስት ቴራፒስቶች አሉ፣ 2 ቴራፒስቶች በእነሱ ያገኛሉ። ከዛ ባለፈ እንደገና ደግሞ እናቶች እናሰለጥናለን። እናቶች ምን ጊዜም ልጆቻቸው ከነሱ ጋር ናቸው። ስለዚህ እኛ ጋር የሚደረገው እንክብካቤ ብቻ በቂ አይደለም፣ እነሱ ጋር መታገዝ ስላለበት እናቶችን በደንብ የሞግዚትነት ስልጠና እንሰጣለን። እንዴት ማብላት እንዳለባት፣ እንዴት ማስቀመጥ እንዳለባት፣ እንዴት ማንሳት መጣል እንዳለባት እንድታቅ። ምክንያቱም ሁሌም አራስ ልጅ ነው የያዘችው። አብልተን ካስተኛናቸው ይተፋሉ። አብልተን አናስተኛም። አብልተን ማስገሳት አለብን። እንዴት ማስቀመጥ አለብን፣ አጥንቱ እንዳይጣመም ቅርጹ እንዳይቀይር ያንን መንከባከብ እንዴት እንዳለብን በደንብ ስልጠና እንሰጣለን። ከዛ ባለፈ ደግሞ ቴራፒ ስልጠና እንሰጣቸዋለን። ስለዚህ እኛም ማዕከል ላይ መጥተው አሁን ከጧት በስፔሻሊስቶቹ ይሰራሉ፣ ከምሳ በኋላ እንደገና በእናቶች ይሰራሉ። ልጆች ይታገዛሉ ማለት ነው። ከዛ ምሳ እናበላለን፣ መክሰስ እናበላለን፣ 11 ሰዓት ላይ ወደ የቤታቸው እንመለሳለን። ይሄ ማለት አንድ እናት ወጥታ ስራ ሰርታ እንድትገባ በር ከፍቶላታል። እንቅፋት የሆናት ልጇ ነበረ፣ ልጇን እኛ ይዘንላታል። ባላት እውቀት ባላት ጉልበት ወጥታ ስራ እንድትሰራ ሆናለች። ከዛም ባለፈ ደግሞ ድርጅቱ ላይ ተቀጥረው 25 እናቶች አሉ። እዚህ አካባቢ ያሉት እናቶች ቅጥረኞች ናቸው። ወደዛ እንኳን ያሉት ተበላላሾችም አሉ፣ ቅጥረኞች እናቶች አሉ። ከዛም ባለፈ ደግሞ አደራጅተናቸው ባልትና እንዲሰሩ አድርገናል። የራሳቸውን ካም እንዲያገኙ አድርገናል። ይሄን የመሰለ ስራ ይሰራል። ዌቲንግ ሊስት ላይ ከ500 ልጆች በላይ አሉ። እንግዲህ ባጭሩ እዝነት በ5 ዓመት ሂደት ውስጥ ይሄን የመሰለ ስራ ይሰራል። እስኪ ወላጆችን ብታናግሩ ደስ ይለኛል። እዝነት ለማየትና እኛን ለመጎብኘት ወደዚህ ስለመጣችሁ በጣም ነው የምናመሰግነው። ያው ዘቦ ብዙ ነገር ብላለች። እኛ ብዙ የተደበቅን ወላጆች ነን። ያው ህብረተሰቡ እንደዚህ አይነት ጉዳት ግንዛቤውም ስለሌለ እኛም እንደዚህ አይነት ነገር ሲመጣ ከሰው ስላላየን ደንግጠናል። ሌላ እንደ እርግማን እንደተለያየ ነገር ነው የሚታሰበው በህብረተሰቡ ዘንድ። ተደብቀን መስራት እየቻለን መስራት እንዳልቻለን በሞራል ከሰው ተገለን በቃ ከማህበረሰቡ ጋር ተገለን። ምክንያቱም ልጆቹ እንደምታዩዋቸው ይቁነጠነጣሉ፣ እጃቸው፣ እግራቸው፣ አይናቸው። ለምሳሌ የኔ ልጅ ኢቫኒያ ትባላለች። መሄድ አትችልም፣ መናገር አትችልም፣ ማየት አትችልም። ግን ያ ሁሉ ነገሯ እንደምታይ የምታሳሳ ልጅ ናት። ግን እንደ ማንኞቹም ጓደኞቿ እንደ ወንድሞቿ መሮጥ መጫወት አትችልም። በዳይፐር ነው ያለችው። እኔ ነኝ ማበላት፣ እኔ ነኝ መንከባከባት ማለት ነው። ስለዚህ ወደ ህብረተሰቡ ወተን ይህንን ነገር ማሳየትም አልቻልንም። የተቀበለም የመንግስት አካል ወይንም የሚረዳን አካል ማን ነበረም። ዘቦናት ችግሩም በአጋጣሚ እሷ ጋም ስለመጣ ችግሩን ስላወቀች እኛ ወደ እሷ ስንጠጋ የረዳችን ያገዘችን ከፈጣሪ በታች እሷ ናት። አብዛኛ እኛ እናቶች በቃ በሞራል በብዙ በአቅም አንደኛ ነገር እነዚህ ልጆች በጣም እንክብካቤ ያስፈልጋቸዋል። ምግብ ያስፈልጋቸዋል። የተመጣጠነ ምግብ ጉዳት ስላላቸው ከእድሜያቸው እኩል አይደለም ክብደታቸው። ለምሳሌ እሷ የ6 ዓመት ልጅ ናት። የ6 ዓመት ልጅ ያለው የኪሎ መጠን አይደለም ያላት ማለት ነው። ግዴታ የተመጣጠነ ምግብ ያስፈልጋቸዋል ለነዚህ ልጆች። እኛ ደግሞ የለንም እንደዚህ አይነት አቅም ማለት ነው ለማድረግ ለነዚህ ልጆች በተለየ ሁኔታ የምናረግለት የለም እና ዘቦ በቃ ብዙውን ነገር የሸፈነችን እናታችን ገበናችን ናትና ስለመጣችሁ በድጋሚ በጣም ነው የምናመሰግነው። እድሜ ይስጥልን። እዝነት ሀገራችን ትልቅ ተስፋ አላት ማለት ነው። እኛ ባንኮች የሀብታሞቹ መናኸሪያ፣ የነጋዴዎቹ ብቻ፣ የኮራፕሽን ስራዎቹ ብቻ ማስተናገጃ መስለውን ነበረ። አልሐምዱሊላህ ዛሬ አዋሽ ባንክን የማያውቃለ አዋሽ ወንዙን ነው የሚያውቀው ሰው ብዬ አላህ ስብሓንሁ ወተዓላ እንደዚህ ለችግረኞች የሚደርሱ ከሆነ ልክ እንደ አዋሽ ወንዝ አላህ ያድርጋቸው። በተለይ ወለድ አልባው ላይ ያላችሁ ወንድም እህቶች በእንዲህ ያሉ ፕሮግራሞች ላይ መጠናከር፣ ለዚህ ነው ወለዱ ለሀብታም ማክበሪያ ከሚሆን ይልቅ ለችግረኞች ለእንደዚህ ያሉ ችግረኞች
መርጃ እንዲውል አገልግሎት ላይ እንዲመጣ ስለምንፈልግ ነው። ስለዚህ ጅምራችሁ በጣም የሚያስደስት ነው። ይደግ ይመንደግ እንላለን። እናመሰግናለን። እዝነት እዝነት ዓለም ላይ ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ብሎም ሌሎቻቸው እንዲያዝኑላችሁ የሚገባ የአላህ እዝነት እናንተ ላይ እንዲሆን የምንመኝ የአካል ጉዳተኞች ወላጆች፣ በዚህ ስራ ላይ የተሰማራችሁ ወንድምና እህቶች ስራችሁን አላህ ይውደድላችሁ፣ ኢኽላሱን አላህ ይስጣችሁ። ከዚህ የከፋ ሙሲባ ቤታችሁ ውስጥ አላህ አያስገባ። ልጆቻችሁን የዓፊያ ልባስ አላህ ያልብስላችሁ። ሁሌም መልካም ነገር ከትንሽ ይጀምራል። እህታችን ዘቢባ ፈጀዛህ አላሁ ኸይር፣ አላህ ፈተናውን ቤቷ ሲያስገባ በልጅ መሐመድ አማካይነት የተከፈተው የኸይር በር የብዙሃኖችን ቤቶች በዚህ መልኩ ችግር ላይ ያሉ እናቶች፣ አባቶችና ሕፃናቶችን ለመታደግ ሰበብ ሆኗል። ኢዘን ሌሎቻችሁም እነዚህን ችግርተኞች ችግራቸውን የምትሰሙ ችግራቸውን የምታዩ እንደ ዘቢባ ወደ ቤታችሁ ይሄ ችግር ገብቶ ወደ ቤቴ ይሄ ችግር ገብቶ እኔ ላይ ደርሶብኝ ከማዘን ቀደም ብዬ ለደረሰባቸው ሳዝን አላህ ያዝንልኛል፣ አላህ ያዝንላችኋል። ልጆቻችሁን ዓፊያ አላህ ያድርግላችሁ። እነሆ ዓላ ኩል ሸይን ቀዲር ነውና በቁድራው ይዟቸዋል። በረሕመቱ አላህ ይልቀቅላችሁ። አላሁ ስብሓነሁ ወተዓላ ልፋታችሁን ከንቱ አያደርግባችሁ። በዚህ መልካም ስራ ላይ የተሳተፋችሁ ወንድምና እህቶች ብሎም ተቋማት አላህ ከእንደዚህ አይነት ሙሲባ አላህ ይጠብቃችሁ። ዛሬ የአዋሽ ኢኽላስ ባንክ በዚህ ደረጃ የተቸገሩ ወገኖቻችንን መጎብኘት አለብን። የኢኮኖሚው መስፋት ወይንም በዚያ ዘርፍ ላይ መብቃት ብቻ ሳይሆን ማህበራዊ ጉዳዮችንም መጎብኘት፣ ማህበራዊ ችግር ያለባቸውንም መጎብኘት፣ ኢኮኖሚያዊ ችግር ያለባቸውንም መጎብኘትና መድረስ አለብን በሚል ስሜት ተነስታችሁ እነዚህን የተቸገሩ ቤተሰቦችን ለመታደግ የምትችሉትን ለማድረግ የመጣችሁ ወንድሞች፣ የአዋሽ ባንክ ስታፍ ሰራተኞች ካላችሁ ከደሞዛችሁ አዋጥታችሁ ቅድም ያበረከታችሁት አበርክቶ እንደ ተቋምም እንደ አዋሽ ባንክ የሰራችሁት ወይንም ያበረከታችሁት አበርክቶ ከብሩም ባሻገር ደግሞ ጉዳዩ ያሳስበኛል፣ ሀገራዊ ጉዳይ ነው፣ የሰብአዊነት ጉዳይ ነው በሚል ለዚህ ጉዳይ ቦታ መስጠታችሁ ይህንን ነው እንደ ኢትዮጵያም የሚያስፈልገን፣ ይህ ነው እንደ ሰውነትም የሚያስፈልገንና አላሁ ስብሓነሁ ወተዓላ ይህንን ያመለከታችሁ አምላክ ምስጋና ይገባው። እዝነትም ብቻ ሳይሆን ሰሞኑም ሌላም እንደዚሁ ሌላ ቦታ ላይም ተመሳሳይ ነገር እንዳደረጋችሁ ሰምቻለሁ። ተጋብዤ ነበረ ባለመገኘቴ ነው እንጂ ሰምቻለሁኝና በርቱ፣ ተበራቱ፣ አላህ ይክፈትላችሁ፣ አላህ ያግራላችሁ። በዚህ መልኩ ማህበራዊ ጉዳዮችን ማህበራዊ ችግሮችን መዳሰስ ስትጀምሩ እንደ ኢኮኖሚም ከፍ ትላላችሁ፣ ሪዝቃችሁም ይሰፋል። ቅድም ሼኽ እንዳሉትም እንደ አዋሽ ወንዝ ፈሳችሁ የማታልቁ አዋሾች ትሆናላችሁና ካሰባችሁት በላይ አላህ ያሳድጋችሁ። ለስራችሁ ደግሞ እኽላሱንም አላህ ይስጣችሁ። እህት ዘቢባ አይዞሽ ብንልሽም ባንልሽም አላህ አይዞሽ ይበልሽ። የጀመርሽው ፕሮጀክት አልቆ ደግሞ የምናስመርቅበትን ቀን ቅርብ አላህ ያድርገው። በዚህ ችግር የተጠቃችሁ ቤተሰቦች አላሁ ስብሓነሁ ወተዓላ ሰብሩን አላህ ይስጣችሁ። ልጆቻችሁን ዓፊያ አላህ ያደርግላችሁ። አጅራችሁም በዱንያም በአኸራ የምታገኙት አላህ ያደርጋችሁ። ከመረዳት አልፋችሁ ሌላውን የምትረዱበትንም አቅም አላህ ይስጣችሁ። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ባረከላሁ ፊኩም። እዝነት የሚያሳምመው ያንን ነገር አለመቀበሉ መሆኑን ማለት ነው። አንድ ሰው የደረሰበት ነገር ያ የደረሰበትን ነገር አለመቀበሉ ከደረሰበት ነገር የበለጠ የሚያሳምመው የሚጎዳው እሱ እንደሆነ ያሳያል። ያንን ነገር ከተቀበለው ለራሱ አልፎ ለሌሎች ይተርፋል። እኔ እህት ዘቢባ እሷ ላይ የደረሰው ነገር ራሷ ዙሪያ እንድትቆዝም እንድትጨነቅ ስነ ልቦኗ እንዲጎዳ አይደለም ያደረጋት። ኢና ሊላሂ ወኢና ኢለይሂ ራጂዑን ብላ
ከዛ በኋላ ደግሞ የሌሎች ቤተሰቦችን አይታ እነዚያ ቤተሰቦች እኔ ቤተሰቦቼ በዙሪያዎቼ ወንድሞች አሉኝ ምን አሉኝ እንደፈለኩ መሆን እችላለሁ ምንም የሚቸግረኝ ነገር የለም ብላም ቁጭ አላለች። ሌሎች አሉ የማይችሉ እነሱን ከቤት አውጥቼ መርዳት አለብኝ የሚል ዓላማ ማለት ነው። ለራሷም ቀጥሎ ለቤተሰቦቿም የጀነት በሮችን የከፈተችው። አንዳንድ ጊዜ ማለት ነው ሚሃን የንቀሊቡ ሚንሃ አንዳንድ ችግሮች ማለት ነው እድል ይዘው ይመጣሉ። ለምሳሌ ለነዚህ ሁሉ ልጆች እድል ሆነች ማለት ነው። አላህ Subhanahu Wa Ta'ala በሷ ውስጥ ይህንን ችግር ሲያመጣ የፈጠረው ሌላ ሂክማ አለው፣ ጥበብ አለው፣ እነዚህ ልጆችን መታደግ ማለት ነው። ሁለተኛ ደግሞ እሷ ራሷ ማለት ነው እንደዚህ አይነት ልጅ አላህ ሰጥቷት ከዛ ለሌሎች ተርፋ የምትሄድበት ሂደትና ጀነት የሚያደርሳት ነገር ኢኽላሱን ጨምሮ አላህ ይስጣትና ከዚህ በተቃራኒው ቢሆን እኩል አይሆን። ይሄ ምንም በቃ የማያጠራጥር ነገር ነው። ቤተሰብ ደግሞ እንደ ቤተሰብ ማለት ነው በተለያየ ምክንያት ገንዘብ ማውጣቱ መቼም አይቀርም። በዘካውም ያወጣል፣ በሰደቃውም ያወጣል፣ ሌላ ሰውም ምናምን ጠይቆት ያወጣል። አላወጣም ካለ ደግሞ ሰደቃውን አላህ ያስወጣዋል። በታክስ በምን አላህ ያስወጣዋል። ያን ግን አላህ Subhanahu Wa Ta'ala በዚህ በኩል የሆነ በር ከፍቶ በዚህ በኩል ደግሞ ወደ ጀነት የሚያስኬድ ሰደቃ የሚያወጡበትን በር ነው የከፈተው። አላህ Subhanahu Wa Ta'ala ጀነት መግቢያቸውን ነው የከፈተው። ለሁሉም ሰው ይሄንን ትኩረት አድርጎ ቢሰራ ጀነት መግቢያው ነው አይደል? የበለጠ ግን ሚነካው የበለጠ ቁጭት ውስጥ የሚከተውና የበለጠ ለዛ ነገር ስሜት እንዲኖረው የሚያደርገው ማንን? መጀመሪያ እሷን፣ ከዛ በዙሪያው ያሉ ቤተሰቦቿን፣ ከዛ በኋላ ደግሞ አላህ የመራውን ሰው ነው አይደል? በዚህ ነገር ምንም በቃ እንደው ሳይበሳጩ በቃ አላህ Subhanahu Wa Ta'ala ለኛ የከፈተው የጀነት መግቢያ በራችን ነው ብለው ከሄዱ ወላሂ ትልቅ በር ነው የተከፈተውና ሁላችንም በዚህ መልእክቴ እኔ ማስተላልፈው ምንድነው በደረሰብን ጉዳት ችግር መከራ ላይ እንዳንቆም ያንን ነገር ለመቅረፍ የምንችለውን ነገር እናድርግ። ከዛ በኋላ ግን በዛ ውስጥ አላህን የሚያስደስት ነገር ለሌሎች የሚተርፍ ነገር እንዴት እንሰራለን የሚለውን ነገር ማሰብ ነው ያለብን የሚለውን መልእክት ነው ማስተላልፈው። አላህ Subhanahu Wa Ta'ala እህታችንንም ሌሎችም ደግሞ ይሄ ችግር የወደቀባቸው እናቶች እህቶች ሁሉንም አላህ Subhanahu Wa Ta'ala ሰብር ይስጣቸው። አላህ Subhanahu Wa Ta'ala የበለጠ ለሌሎችም የሚደርሱ ሰዎች አላህ Subhanahu Wa Ta'ala ያደርጋቸው። አዋሽ ባንክም ደግሞ ይሄንን ነገር አይቶ ድጋፍ ማድረጉ እጅግ በጣም የሚያስመሰግን ነገር ነው። አላህ Subhanahu Wa Ta'ala ይጨምርላችሁ ለማለት እወዳለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እዝነት አላሁ አክበር አላሁ አክበር አላሁ አክበር أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمد رسول الله أشهد أن محمد رسول الله حي على الصلاة حي على الصلاة حي على الفلاح حي على الفلاح الله أكبر الله أكبر لا
الله. እዝነት እዝነት الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. إن الأبرار يشربون من كأس كان مزاجها كافورا عينا يشرب بها عباد الله يفجرونها تفجيرا يوفون بالنذر ويخافون يوما كان شره مستطيرا ويطعمون الطعام على حبه مسكينا ويتيما وأسيرا إنما نطعمكم لوجه الله لا نريد منكم جزاء ولا شكورا. الله أكبر. سمع الله لمن حمده. الله أكبر. الله أكبر. الله أكبر. الله أكبر. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. الله أكبر. سمع الله لمن حمده. الله أكبر. الله أكبر. الله أكبر. الله أكبر. الله أكبر. بسم الله الرحمن الرحيم. الله أكبر. سمع الله لمن حمده.
الله أكبر. الله أكبر. الله أكبر. الله أكبر. السلام عليكم ورحمة الله. السلام عليكم ورحمة الله. እዝነት 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 የመተጋገዝ እልፍኝ የደግነት 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 የሕይወት ሲቃ ፈተና በጨቅላ ዕድሜ ላይ ሲጠና ከስቃይ ሁሉ ይከብዳል፣ አቅም ይነሳል፣ ልብን ያርዳል። አካል መከራ በማይችልበት መንፈስ በትግል በማይዘልቅበት በጨቅላ ዕድሜ በአፍላ ልጅነት ስቃይ መከራ ሲፈትናቸው ጓዳውን ከፍቶ አለሁ ያላቸው እዝነት ነው ጎጆ ቤታቸው። ካልተዛዘኑ መቼ ይገፋል፣ ጽልመቱ እንደምን ያልፋል። ካልተጋገዙ ይከፋል፣ ፈተናው ገጹን ያሰፋል። ካልተዛዘኑ መቼ እዝነት እዝነት